ሶስት ሳይንቲስቶች ማንም ሰው ሊፈታው ቀርቶ ሊያምነው የማይችለውን ችግር ለመፍታት ሲሞክሩ ነበር። በሽቦች በመሳሪያዎችና በብዙ ጫጫታ በሚያሰሙ ማሽኖች የተሞላ ትንሽ ክፍል ውስጥ ሶስት ሳይንቲስቶች አንድ ትልቅ ጥያቄ መጠየቃቸውን አላቆሙም ነበር። የፀሐይ ብርሃን በእርግጥ የወደፊታችንን ኃይል መስጠት ይችላል? ግን እነዚህ ሶስቱ አላቆሙም። ሞከሩ፣ ወደቁ፣ እንደገና ሞከሩ። በመጨረሻም አዲስ ነገር ፈጠሩ። የፀሐይ ብርሃን ወደ ትክክለኛ ኤሌክትሪክ ሊለውጥ የሚችል ሴል። ይህም በታሪክ የመጀመሪያ ተግባራዊ የፀሐይ ኃይል ማመንጫ ወይም ሶላር ፓኔል ሆነ። ያ ፈጠራ በጣም ትንሽ ሆኖ ነበር የተጀመረው፣ ግን ብዙ ሳይቆይ ዛሬ ቤቶችን፣ የንግድ ድርጅቶችን፣ መላው ማህበረሰቦችን ኃይል ይሰጣል። Girl, me miss all your laughter used to shine soft like the sunrise.